ማነው እስራኤልስ ምንድነው አለ ስራ ፈቱላ አለ ማለት ነው ስራ ፈቱላ አለ ይሄኔ ነው ቅዱሳን ይሄኔ ነው ፎከስ የሚያስፈልገው ይሄኔ ነው በቃ የሚያስብለው ይሄኔ ነው ጩኸት የሚያስፈልገው ለካ ፈርዖን እግዚአብሔርን አይፈራም ያደናግጣቸዋል ስፍራ እንድትለቁ አቴንሽናችሁ እንዲሰረቅ ማድረግ ነው the ultimate of the enemy እግዚአብሔርን ማቆም አይችልም የናንተን አመለካከት ሐሳባችሁን ግን ዲስትራክት ማድረግ ይችላል እግዚአብሔር በሲና ላይ ሲመጣ የፈርዖን እጆች ሊያቆሙት አይችሉም ነገር ግን እግዚአብሔር የሚያስወጣውን ህዝብ ግን ከእግዚአብሔር ልቡን እንዲመልስ ዲስትራክት አደረገው እንዲያለው ስራ ፈቱላ የምን እግዚአብሔር ነው ዘመኑ የምትሰሩበት ነው ሴቭ የምታረጉበት ታይም ነው don't give attention for the gospel ለወንጌል አቴንሽን አትስጡ ይሄ አንዳንዲ ከጴንጤ ሊወጣ ይችላል ከአገልጋይ ሊወጣ ይችላል ከቤተክርስቲያን ሊወጣ ይችላል ዛሬ ልንገራችሁ ዲማኒክ ፎርስ አለው ከኋላ ዲማኒክ ፎርስ አለው ልታመልኩ ከእግዚአብሔር አቴንሽን ዲስትራክት የሚያደርጋችሁ የኮምፒቲሽን ህይወት ይገባችኋል አንዳንድ ሰዎች መተው ይሄኝማ ይሏችኋል እኔኮ ተግቼ ሰርቼ ነው ብለው ይሏችኋል ተክተው ሰርተው እናንተን ወገባችሁን ያስፈቷችኋል ኢየሱስ እንዳትሉ ሶ ላይፋችሁን የኮምፒቲሽን እንጂ የአምልኮ እንዳያደርጉት ይጎትታችኋል ሃሌሉያ እግዚአብሔር የሚያመልከው ዲስትራክት ያልሆነ እየሰራ ዲስትራክት ያልሆነ ትውልድ ይፈልጋል ሃሌሉያ እያመለከ እየተማረ ሲያሜን በሉ ሃሌሉያ እያገለገለም ጭምር ነው ምላችሁ እያገለገለ እየዘመረ እየሰበከ ታቃላችሁ አቅሙን እየጨመረ ይሄደ በእግዚአብሔር ቤት ነገር ግን ዲስትራክት ያልሆነ ኢየሱስ ሲባል ድንግጥ የሚል ይመለሳል የሚል ማለት ካስፈለገ አገልግሎቱንም ስራውንም አቁሞ ታቃላችሁ የነህሚያ መጽሐፍ የሪፎርሜሽን መጽሐፍ ነውና ባንድ እጃቸው ሰይፍ ባንድ እጃቸው ደግሞ ማጨድ ይዘዋል ሁለቱንም በጣም ያስኬዳል መስራትም ከእንደገና መዋጋትም ማለት ነው ሲአሜን አሜን ሃሌሉያ የእግዚአብሔር ልጆች ሁለቱም ነገር ከእጃቸው መጥፋት የለበትም ማጨድ ሲባል they are hard worker at the same time ሰይፍ አለ በእጃቸው በቀኝ እጃቸው ደግሞ ሰይፍ አለ ሃሌሉያ ጠላት ሲመጣ ይሰነጥሩበታል ያ የእግዚአብሔርን ቃል ነው የሚያሳየው ዲስትራክት አይሆኑም ሃሌሉያ የከተማዋ ሪስቶሬሽን የቤተክርስቲያን ታድሶ ስራን አያስተውም አሜን ይሰራሉ they are hard worker በቀኝ እጃቸው ማጨድ አለ ሄደው ይሰራሉ እርሻውን at the same time ደግሞ በእጃቸው ሰይፍ አለ የእግዚአብሔር ቃል አለ ዲስትራክት አይደሉም the enemy always ሰይጣን ሁሉ ጊዜ ሐሳባችንን መስረቅ የሚፈልገው ከምን ሄድበት መንገድ ዲስትራክት ያደርጋቸዋል guess what ለምንድነው ጊዜ የምሰጠው ለኢየሱስ ለምንድነው ለእግዚአብሔር ቃል የምሰጠው ዘመንን በራብ አሳልፋል በችግር አሳልፋል guess what ስለዚህ ጓደኛ በጎረቤት የሚገርም መኪና እየነዳ ነው እነ ፓስተር እንትና የሚገርም ላይፍ እየኖሩ ነው ያለው አንተ ተኝተሃል ይልና ካለ ዲስትራክት ያደርጋል እኛ ማለት ያለብን ሁለቱም ላይ ነው አይኖቻችን የተከፈቱ መሆን ያለበት የትኛው ስትሉ ሰይፍም አለ በእጃችን ከእንደገና ማጨዱም አለ በእጃችን የእግዚአብሔርም ቃል አለ we are hard worker ሃሌሉያ ሲአሜን በሉ ታቃላችሁ በ16ኛው ክፍለ ዘመን the reformer of the father የሚባለው ማርቲን ሉተር ሲነሳ የኢንዱስትሪውን ሪቮሉሽን ያስነሳው እሱ ነው ክብር ሁሉ ለኢየሱስ ይሁን በሚገርም ሁኔታ ኢንዱስትሪውን በሚያደረገው ማን ነው ብትሉ ቤተክርስቲያን ጨለማው ስትገባ ኢኮኖሚው ወድቆ ነበር እነ ማርቲን ሲነሱ ግን ፍልስፍናቸው አንድ ነበር ብዙ መስራት ብዙ መስጠት ሃሌሉያ ታቃላችሁ ኢንዱስትሪውን ለውጥ ያመጡት ቤተክርስቲያን ናት we are not lazy but we are not losing the focus from the kingdom of God hallelujah we are not lazy bro
we are not hallelujah ምን አይነት ወንጌል እንደተማረን አላቅም ስራ ሲባል ኢየሱስ የሌለበት ኢየሱስ ሲባል ስራ የሌለበት we can be rich both way ነገር ግን አሁን ያወራችሁ ያለው ጠግበን ዲስትራክት ስለሆነን ወደ ጌታ መመለስ ነው ያለብን ወደ ስራ አይደለም ይሄ እኔ ልሰብካችሁ ማለት በጣም ብር እየከፈላችሁ ጥሩ ሞቲቬሽናል ስፒከሮች አላችሁ ኋላ ላይ እየከፈላችሁ አስራት ማከፍሉ ሰዎች ለሞቲቬሽናል ስፒከር እየከፈላችሁ ምትገቡ ሰዎች አላችሁ እንዲያነቃቋችሁ ለነሱ ገንዘብ የምትገብሩ ሰዎች አላችሁ shame on you ምክንያቱም የእግዚአብሔር ቃል ምንም አለካ ብሏችኋል purpose አልሰጥ ብሏችኋል አላማ አልሰጥ ብሏችኋል so you need somebody outside ወጥቶ አንተኮ ኃያልነህ ሚል አንድ ዱርያ ያስፈልጋል I'm sorry ለነገሩ ሌዚ ከምትሆን እነሱ ነግረው ብትነሳ ይሻላል እንዲህ አለችኝ በጣም ልጅ ገረመችኝ ዳዲ አለችኝ እኔ እኮ ሞቲቬሽናል ስፒከሮችን አልወድም አለችኝ ዋይ አልኳት ምክንያቱም የተወለድኩበትን የነገረኝ መጽሐፍ ቅዱስ ነው አለችኝ ጌታ ምስክሬ ነው የተፈጠርኩበትን ዓላማ የነገረኝ እኮ ባይብል ነው እንዲህ አለችኝ when I read the bible in the morning አለችኝ እነቃቃለሁ ለምን እንደተፈጠርኩ አየዋለሁ አለች ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ እውነት እኮ ነው አልሰራ ስትል ጫት ተቀማለ ሰውነት እንዲነቃቃ that's the point አይደለም እንዴ የሚያነቃቃን ነገር እንፈልጋለን ናቹራል የሆነው ማንነታችንን እንዳንጠቀም ከኔ ጋር ናችሁ በጣም ያሳዝናል እዚህ ዘመን ላይ አሁን እኮ ይሆን ያለው አሁን ቤተክርስቲያንን ፎከስ አርጊ ማለት ኢየሱስን እንጂ ስራ አይደለም ኦሬዲ ስራ ላይ ነው ያለች ወጣ የጌታ እውነት ተትቷል በጣም እና አሁንም ይመጡና ይጨምሩልናል በጣም በሚያሳዝን ሁኔታ ማለት ነው ይሄ ምንድነው ኤግዛክትሊ ምዕራፍ 5 ላይ የነጻነት ድምጽ ወደ እስራኤል ሲመጣ ፈርዖን ያለው ነገር ነው የገረመኝ ያላቸው እነዚህ ሰዎች ሌዚ ናቸው አምልኮ አምላክ መውጣት መስገድ ለእግዚአብሔር አይሆንማ እና ሲሉት እነዚህ ሰዎች ስራ ፈትናቸው ስራ እንጨምርባቸዋል አያሳዝንም ወይ ቅዱሳን አያሳዝንም ወይ you know the human mind እኮ የሆነ እንትን ሚዘው ነገር ይፈልጋል ለዛ እኮ ፈርዖን ነቅቷል እነዚህ ሰዎች አምልኮ የእግዚአብሔር ያህዌ ያሉ ነው እና አላቸው ምዕራፍ 5 ላይ አንድ ነገር እናደርጋለን ስራና በዛባቸዋለን አሉ ስራና በዛባቸዋለን ምን አይነት ስራ ዲስትራክት የሚያደርጋቸው from the ከመጣው የነጻነት ድምጽ የሚያስወጣን ጋይስ ዲስትራክት የሚያደርገን ነገር እየተለቀቀን ያለው ምድሪቷን ይዟታል እግዚአብሔር ምስክሬ ነው ሐሰተኛ ነቢያት የሚለው ድምጽ ራሱ ዲስትራክሽን ሆኗል ሐሰተኛ ነቢያት የሚለው ሐሰተኛ ዲስትራክሽን ሆኗል ከኢየሱስ ላይ አንስቶናል ኢዩትስቲ ሚዲያውን ተመልከቱት የምንባላቸው ነገር እንዲቆይ ወንድሙ ሲጣሉ አይታችሁ መጸለይ አትችሉም ማዘን እንጂ ዲስትራክትን ያደረገን ሰይጣን ሶ ክራፍት ይችልበታል ወደ ኢየሱስ ማስጠጋን ነገር ሁሉ እያስወጣን ያለው ለንስሐ እያቀረበን አይደለም እና ምዕራፍ 5 ላይ በሚያሳዝን ሁኔታ ስራ ፈቶች አላቸው ስራ ፈቶች ናቸው ነይስ በነገራችን ላይ is a system እንደው እቺ ነገር ስሙኝ በድንግል ልጅ እቺ ነገር ስሙኝ መስራት ኃጢያት አይደለም ኃጢያት ስላልሆነ እንደ ቱል ይጠቀማል ሰይጣን ምክንያቱም ማንነታችሁ አምኗል ሰርቶ መኖር የሚለው ያንን ሲስተም በር ስለተከፈተ ይገባና ሰርተህ ኑር ብሎ ከእግዚአብሔር ያስወጣል እንትኑ ነው እኮ ይሄ በነገራችን ላይ እግዚአብሔር 6 ቀን ሰርቶ 1 ቀን ያረፈው ሶ መስራት ፕሪንሲፕል ነው አምላካችን እግዚአብሔር አንዳንድ ሰዎች ይላሉ ምንድነው የሚባለው መስራት የኃጢያት ውጤት ነው አይደለም እግዚአብሔር ኃጢያተኛ ሆኖ ነው ወይ ሰራው 6 ቀን የሰራው አይደለም 6 ቀን የሰራው 1 ቀን ያረፈው ሶ አምላካችን ራሱ ሲጠራ ዮሐንስ ምዕራፍ 5 ላይ ገበሬ ተብሎ ነው እግዚአብሔር ገበሬ ነው ማይ ጋድ ስሙ ራሱ እግዚአብሔር ልዑል እግዚአብሔር ስሙ ገበሬ ነው አባቴ ገበሬ ነው አለ ኢየሱስ
መጽሐፍ ቅዱስ ምሳሌ ላይ ምን ይላል? እቺን ነገር በደንብ አድርጋችሁ ስሙኝ። ገበሬ ናት። ምን አለ ሰለሞን ሲናገር? እንደዚህ አለ፣ በሰነፍ እርሻ ባለፉ ጊዜ ብዙ አረም በዝቶበት አየሁ አለ። የሰነፍ እርሻ የሚለየው በአረሙ ነው። እግዚአብሔር ገበሬ ከሆነ ታታሪ ነው፣ በጣም አጥርቶ ነው፣ ግብርናው ፐርፌክት ነው። የአምላካችን ስም ራሱ ገበሬው እግዚአብሔር ነው የሚባለው። ምዕራፍ 5 ላይ ኢሳይያስም ገበሬው ነው የተባለው። ሃሌሉያ። ምን ማለት መሰላችሁ? ገበሬ ብርድ ነው ብሎ አይተኛም፣ ትጉ ነው። ሃሌሉያ። come on guys, come on, we don't have the lazy God, so we have the most powerful አምላክ ነው የምናመልከው። እግዚአብሔር ገበሬ ከሆነ ያረሰውን እንዴት አድርጎ እንደሚያደርገው እንደሚያለመልመው ያውቃል። ምንም ነገር እኛም እንደዚህ ነን። ነገር ግን ዲስትራክት አይደለም። እግዚአብሔር ገበሬ ሆኖ ዲስትራክት ካልሆነ አሊ ገበሬ ሆኖ ዲስትራክት የሚሆንበት ምንም ምክንያት የለም። ተማሪ ሆኜ ዲስትራክት አልሆንም ማለት ነው። ሰራተኛ ሆኜ ዲስትራክት አልሆንም። የሰው ቤት እየሰራችሁ ዲስትራክት አትሆኑም። we have a purpose። እዚህ ምድር ላይ ያለነው ልናመልክና ልናገለግል ነው። ስራዬ ሊያመልከው ሊያገለግለው ይገባል። ትዳሬ ሊያመልከውና ሊያገለግለው ይገባል። በሁሉ በሴክተር ውስጥ እግዚአብሔርን ላጣው አይገባም። ኢየሱስ መሽተት አለበት። ስዕሎቹ ኢየሱስን መሽተት አለባቸው። የምንሰራቸው ነገሮች ኢየሱስን መሽተት አለበት። ለዛ ነው አስራት ሰይጣን እየተቀበለን ያለው። I'm telling you guys፣ ይውላችሁ የአስራት ህግ ልንገራችሁ። አስራት ማለት 10ን እግዚአብሔር ከሰጠው 90ውን እሱ ማኔጅ ሊያደርግልህ ማለት ነው። ደግሜ ልበለው፣ የአስራት ህግ ማለት 10% ስትሰጠው 90ውን እሱ ማኔጅ ሊያደርግልህ ነው። በደንብ ልድገመው። በኩሩን ከሰጠው ሌላውን ሊቆጣጠር ነው ማለት ነው። ሁልጊዜ ሰይጣን በኩሩን ለእግዚአብሔር ካልሰጠ በኩሩን ሰይጣን ይወስደውና ሌላውን ማኔጅ ያደርግልሃል። that's the principle, spiritual principle ነው። እስቲ ማለዳ ላይ ለእግዚአብሔር ቀድሳችሁ ውጡ የመጀመሪያውን ሰዓት። ሌላውን ቀኑን ሁሉ እግዚአብሔርን ስታመልኩት ውላላችሁ። የማለዳችሁ ሰዓት ካስነካችሁት ለሰይጣን ቀናችሁ ሁሉ ትርምስምሱ ነው የሚወጣው። በኩር ሁልጊዜ ሌላው እንዲዋጅልህ ነው የምታረገው። ደግሜ ልበለው፣ በኩሩን ስትሰጠው ሌላው እንዲዋጅልህ እያረክን ያለው። ለዚህ ነው እግዚአብሔር በኩሩን ሰጥቶ እኛን ወረሰን። ሃሌሉያ። ሲያሜን በሉ። በኩሩን ሰጠ፣ የመጀመሪያውን ሰጠንና ተቆጣጠረን። እኛም የቀናችን መጀመሪያ ሲያሜን አሜን። ታቃል የቀናችን መጀመሪያ፣ የቤታችንን መጀመሪያ፣ የልጆቻችንን መጀመሪያ፣ የቢዝነሳችንን መጀመሪያ እና some people they say አስራት በአዲስ ኪዳን ቀርቷል ምናምን ይላል። ቀርቷል ማለት ኃጢአት ሆኗል ነው ወይ? ኦኬ I'm not talking about that። ነገር ግን እነግራለሁ፣ እኔ በኩሬን ሰጠዋለሁ ለእግዚአብሔር። ሁልጊዜ በዘመኔ ሁሉ በኩሬን ሰጠዋለሁ። ሃሌሉያ። is a principle guys, it's not a law። ህግ አይደለም፣ principle ነው። ጌታ የተመሰገነው። ስለዚህ አስራቴን እሰጣለሁ፣ የቤቴን አስራት እሰጠዋለሁ፣ የታይሜን አስራት እሰጠዋለሁ፣ የገንዘቤን አስራት እሰጠዋለሁ። ለምን ቢባል ሌላውን ማኔጅ እንዲያደርግልኝ ልፈቅድለት ነው ማለት ነው። ከኔ ጋር ናችሁ? ሌላውን ማኔጅ ያደርግልኛል። ምን እያልኩት ነው? ይሄው በኩሩ ብየዋለሁ። በኩሩን ከሰጠውት ሌላውን ይዘዋል። ሃሌሉያ። የቤታችሁ በኩር ለኢየሱስ ይሁን። ሲያንዲ አሜን። የቀኔ በኩር የሱ ነው። ለምንድን ነው አሊ የምሰጠው? ሌላውን ማኔጅ እንዲያደርገው ስለምፈልግ። አልችለውማ። ምንም እኮ አታዝረክርኩ፣ ሌላ ነገር አታዝረክርኩ። እስቲ ማለዳ ላይ ጸልዩ፣ የእግዚአብሔርን ቃል አንብቡ፣ የማለዳችሁን በኩር ስጡት። እስቲ ቀናችሁን ታያላችሁ። ከኢየሱስ ጋር ወክ ስታረጉ ነው የምትሉት። ይሄ ምንም ቆሮንቶስ ገላትያ ምናምን መባል ያስፈልግ። ይሄ ፕራክቲካል የሆነ ላይፍ ስታይላችን ነው። ሂዱና ስጡት። እስቲ የዓመታችሁን የመጀመሪያውን ወር እስቲ ጹሙና ጸልዩ፣ በኩራችሁን ስጡት። እስቲ የወራችሁን የመጀመሪያ ቀን እስቲ በኩራችሁን ለኢየሱስ ስጡት። እስቲ ስጡት። የደሞዛችሁን የመጀመሪያ ስጡት። እስቲ you will see ሃሌሉያ። ኤቭሪ በኩር የመጀመሪያ the first born የእግዚአብሔር ከሆነ ሌላውን ይቆጣጠራል። ኦኬ ልንገራችሁ በጣም የሚገርማችሁ ሚስጥር፣ እግዚአብሔር በየትኛውም ዘመን አስራት ያለ ህዝቡ ጠይቆ ያውቅ፣ ከአሕዛብ አይጠይቅ።
ልድገመው። እግዚአብሔር የብር ችግር ኖሮቦት ከሆነ አሕዛብ ይጠይቅ ነበር። ከህዝቡ ይልቅ አሕዛብ ነበራቸው ባለጠጎች። እግዚአብሔር ካስወጣቸው በኋላ የወጣ ነው የሚጠየቀው አስራት። ደግሜ ልበለው፣ የወጣ ነው አስራት የሚጠየቅ። ካልወጣ አትጠየቅም። ምክንያቱም ንብረትነት የእሱ የፈርዖን ነው። ከወጣ ነው አስራት እግዚአብሔር ካስወጣቸው በኋላ ስጡኛል እግዚአብሔር። ወይ ለምንድን ነው የምሰጠው ሲል እኔ አይደለሁም ወይ የሰጠው ወርቅ ሞገስን አይደለም